ሰላም ጤና ይስጥልኝ ሀገሬ ልጆች ውድ ኢትዮጵያውያን በዛሬው የአፋን ኦሮሞ ትምህርታችን የታካሚዎች ምልክቶች patient symptoms ምን እንደሚባሉ እነሱን እንመለከታለን። patient symptoms አፋን ኦሮሞ እንግዲህ patient የሚናገራቸው patient ታካሚ ማለት ነው። ታካሚ ህሙማን ሰዎች የሚሰማቸውን ስሜት የሚገልጹባቸውን ቃላት እንመለከታለን። መጀመሪያ እንግዲህ ቁኩብሰቹ መታመም ነው። ቁኩብሰቹ መታመም ነው። ቁኩብሰታ ታማሚ ነው። ይሄ ወንዱ ነው የሚሆነው። ለሴቷ ሲሆን ቁኩብሰቱ ይሆናል ማለት ነው። ቁኩብሲሱ ማሳመም ነው። ቁኩብሲሱ ማሳመም ነው። ቁኩቡ ማመም ቁኩባ ህመም ይሆናል ማለት ነው። ቁኩባ ህመም እንግዲህ word group formation around a verb የሚለው የሚገልጸው ነው የሚሆነው። ቁኩቡ የሚለው የምትወስዱ ከዛ ውስጥ ቁኩባ ይወጣል፣ ቁኩብሰቹ ይወጣል፣ ቁኩብሲሱ ይወጣል፣ ቁኩብሰታ፣ ቁኩብሰቱ ከአንድ ቃል የወጡ ናቸው። እነዚህ ቁኩቡ የሚለውን ብትወስዱ you can formulate word groups around the verb ማለት ነው። meaning and structural association ብለን ያየነው ማለት ነው። ጊዲራኡ መሰቃየት ነው። ቁኩብሰቹ ከሚለው ጋር የሚመሳሰል ነው። ጊዲራኡ መሰቃየት፣ ጊዲራ ስቃይ ይሆናል ማለት ነው። ጊዲራ አርጊሲሱ ማሰቃየት፣ ጊዲራ አርጊሲሱ ማሰቃየት። ጪሱ መተኛት ነው። ጪሱ መተኛት። አዱ ማቃሰት፣ አዱ ማቃሰት። ኦኮሉ ማንከስ ነው። ኦኮሉ አዶቹ መደንዘዝ፣ አዶቹ ሃዶቹ ሊባል ይችላል። አዶዳ ድንዛዜ ነው። አዶዳ ቃመሆኡ ማተኮስ ነው። ትኩሳት ቃመሆኡ ሆአ ቃመ ትኩሳት ይሆናል ማለት ነው። ሆአ ቃመ ትኩሳት የሰውነት ትኩሳት። ደፍቁ ማላብ ነው። ደፍቁ ማላብ፣ ደፍቅ ላብ ይሆናል። ቆፋኡ ማሳል ነው። ሳል ኮፍ ማለት ነው። ይሄ ቁፋ ሳል ነው። ቁፋ ሳል። ኢተኡ ማበጥ ነው። ኢተኡ ማበጥ። ኢታ እብጠት ነው። ኢታ እብጠት። መላ መግል ነው። አይተነዋል። መደኡ መቁሰል ነው። መደኡ መቁሰል። መዳ ቁስል ነው። መዳ መዴሱ ማቁሰል። መደኡ መቁሰል ፓሲቭ ነው። መዴሱ ማቁሰል አክቲቭ ነው። ይሄ ደግሞ ጠነቻ እጢ ነው። ይሄ ጠነቻ እጢ። አንገላአ ፈሳሽ ነው። አንገላአ ገዳሜስ የማህፀን ፈሳሽ እንግዲህ ኮምፓውንድ ወርድ ማለት ነው። አንገላአ ፈሳሽ። ቴሲሱ ማስቀመጥ ነው። ቴሲሱ ማስቀመጥ ተቅማጥ ማለት ነው። ተቅማጥ ዲያሪያ ማለት ነው። ገረካሳም ይባላል። ተቅማጥ ዲያሪያ። ሐቂሲሱ ማስታወክ፣ ሐቂሲሱ። ሐቂሳ ሐቄ ትውከት ነው የሚሆነው። ቮሚቲንግ። ቦወመታ ራስ ምታት፣ ቦወመታ ራስ ምታት። ኦፎላሉ ራስን መሳት ነው። ኦፎላሉ ኦፎላሉ ላምሼሱ ፓራላይዝ ማድረግ ነው። ላምሼሱ ላምሸኡ ፓራላይዝ መሆን። ላምሸኡ ደደቢና ቃማ፣ ደደቢና ቃማ የሰውነት መዛል ቦዲ ዊክነስ። ደደቢና ቃማ አጠቃላይ ማለት ነው። ፓራላይዝ ሳይሆን አጠቃላይ ድካም። ደደቢና ቃማ